እንግዲህ አሁን እየሄድንበት ያለነው ወክዌይ የሰው አይደለም የእንስሳዎች ነው። ስለዚህ ለነሱ እግር እንዲመች ነው በዚህ መንገድ የሰራ ነው። ቅድም ሲገለጽ የነበረው ዋይልድ ሳፋሪ ይሄ ነው። አሁን የምንገኝበት ስፍራ ነው። በጣም ሰፊ ነው። በሀገራችን የከተማ ዋይልድ ሳፋሪ ያልነበረ ነው። የመጀመሪያው የከተማ ውስጥ ዋይልድ ሳፋሪ ነው የሚሆነው። የሀገራችን ርዕሰ መዲና አዲስ አበባ በዚህ ደረጃ ከሰራች የክልል ከተሞች ደግሞ ከአዲስ አበባ የተሻለ እድል አላቸው። በርካቶች የዱር እንስሳቶችን ወደ ከተማ እንደዚህ አይነት ስፍራን ገንብተው ሰብሰብ አድርገው ህፃናት እያወቁ እንዲያድጉ እየተረዱ እንዲያድጉ እንደገና ደግሞ የቱሪስት መስህብ ስፍራ በማድረግ እንደዚህ አይነት የመዝናኛ የእውቀት የምርምር ስፍራዎችን ማቅረብ ይቻላል ማለት ነው። ከዚህ በፊት እንደምታውቁት አዲስ አበባ ላይ አንበሳ ግቢ ነበረ የነበረን ዋይልድ ሳፋሪ በሚባል ደረጃ የሚገለጽ አልነበረም። ይሄ ደግሞ በከተማችን በጣም ትልቁ ነው የሚሆነው።